ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። እነን ቁራሪት እንዴት እንደማደርገው እኔ ማቀው የኢትዮጵያ ኤምኤምኤ ሚክስድ ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ከጆኒና ንቃተ ህሊና ሚክስድ ማርሻል አርት ፍልሚያ በኋላ የሀገር ውስጥ የቦክስ ፍልሚያዎችና የተወዳዳሪዎች ትኩረት እየሳበ መጥቷል። በዚህም መሰረት ቀጣዩ ተጠባቂው የሚክስድ ማርሻል አርት ፍልሚያ የመጀመሪያው ዙር አሸናፊው ጆኒና ሴዶ ማርሻል እንደሚሆኑ የውድድሩ አዘጋጅ ማርሻል ጌታቸው ገልጿል። ለውድድሩ በአጠቃላይ 5 ሚሊዮን ብር እንደመደበ የተናገረው ማርሻል ጌታቸው ለአሸናፊው 4 ሚሊዮን እንዲሁም ለተሸናፊው ደግሞ የተሳትፎ 1 ሚሊዮን ብር እንደሚሸልሙ ተናግሯል። ይህን ተከትሎም ሁለቱ ተፋላሚ ጆኒና ሴዶ ማርሻል በየግል ማህበራዊ ሚዲያቸው ተፋላሚዎቻቸውን ችሎታ እንደሌላቸው እንዲሁም በቀላሉ እንደሚያሸንፉ እየዛቱ ነው። ሴዶ ማርሻል ባለፉት ወራት ማንም ኢትዮጵያ ውስጥ እንደማይመጥነውና እሱ ፕሮፌሽናል እንዲሁም ኢንተርናሽናል ስፖርተኛ መሆኑን ሲናገር ጆኒ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ስል እሱን መግጠም ፈልጋለሁ። ጆኒ ተብዬ ወይንም እንቁራሪቷ ከ5 ሰከንድ በላይ አላቆይም በማለት ጆኒ ከትናንቱ ድል በኋላ ያቀረበውን የፊልሚያ ጥሪ የተቀበለው ሴዶ ማርሻል አዘጋጅ ተቋማቱም ካሁኑ ዝግጅት ጀመር በማዘዝ ጥሪውን መቀበሉን አስታውቋል። ጆኒ ደግሞ በበኩሉ ሴዶ ህዝቡ አያውቅም ብሎ ጥቁር ቤልት ምናምን እያለ ያጭበረበረ ነው። እሱ ኮሜዲ ነው አይችለኝም። ለሱ የምመኝለት በመዝናኛው ዓለም እንዲሳካላት ነው በማለት ምላሽ የሰጠ ሲሆን በርካቶች ደግሞ ከወዲሁ የራሳቸውን ግምት እያስቀመጡ ነው። በጆኒና በሴዶ ማርሻል መካከል የሚጠበቀው ይህ ፍልሚያ በኢትዮጵያ የስፖርት ታሪክ ውስጥ አዲስ ምዕራፍ የሚከፍት ክስተት ሆኗል። ቀደም ሲል ስፖርቱ በልምምድ አዳራሾችና በጥቂት አፍቃሪዎች ዘንድ ብቻ ተወስኖ የቆየ ቢሆንም አሁን ግን በሚሊዮኖች የሚቆጠር ሽልማትና ከፍተኛ የሚዲያ ትኩረት የሚቸረው ትልቅ መድረክ ሆኗል። በተለይም በጆኒና በንቃተ ህሊና መካከል ከተደረገው የቀድሞ ፍልሚያ በኋላ ህዝቡ ለሚክስድ ማርሻል አርት ወይም ኤምኤምኤ ያለው ፍላጎት በከፍተኛ ሁኔታ አድጓል። አዘጋጁ ማርሻል ጌታቸው ለውድድሩ የመደቡት 5 ሚሊዮን ብር ስፖርት ወደ ቢዝነስና ወደ ሙያዊ ደረጃ መሸጋገሩንም ያበስራል። ለአሸናፊ የሚሰጠው 4 ሚሊዮን ብር ማንኛውም ተፋላሚ ለአሸናፊነት ጥርሱን እንዲነክስ የሚያደርግ ትልቅ ማበረታቻ ሲሆን ለተሸናፊው የተመደበው 1 ሚሊዮን ብር ደግሞ ተሳታፊዎች ተገቢውን ክብርና የልፋታቸውን ዋጋ እንዲያገኙ የሚያስችልም ነው ተብሏል። ይህ አይነቱ የሽልማት ስርዓት በሀገራችን ብቅ ለሚሉ ወጣት ስፖርተኞች ትልቅ ተስፋንም የሚሰጥ ነው። በሁለቱ ተፋላሚዎች መካከል ያለው የስነ ልቦና ፍልሚያም ቢሆን ከወዲሁ የውድድሩን ድባብ አሟሙቆታል። ሴዶ ራሱን እንደ ብቸኛ ፕሮፌሽናል ዓለም አቀፍ ተወዳዳሪ በመቁጠር ጆኒን አይመጥነኝም ማለቱና እንደ እንቁራሪት አሳንሶ መመልከቱ በጆኒ ደጋፊዎች ዘንድ ቁጣን የቀሰቀሰ ቢሆንም ለውድድሩ ግን ከፍተኛ ጉጉትን ፈጥሯል። በሌላ በኩል ጆኒ የሴዶን የአመታት ልምድና የጥቁር ቀበቶ ባለቤትነት እንደ ማጭበርበሪያ በመቁጠር በንቀት መመልከቱ ፍልሚያው በሁለቱ ግለሰቦች መካከል ካለው የስፖርታዊ ውድድር ባለፈ የግል ክብርን የማስጠበቅ ትግል እንዲመስልም አድርጎታል። ለብዙዎች አዲስ የሆነው ሚክስድ ማርሻል አርት ወይም ኤምኤምኤ በባህሪው እጅግ ውስብስብና ሰፊ ዝግጅትን የሚጠይቅ ስፖርት ነው። ስሙ እንደሚያመለክተው የተቀላቀሉ የማርሻል አርት ጥበቦች ስብስብ ሲሆን አንድ ተፋላሚ በቦክስ ብቻ ጎበዝ ስለሆነ ሊያሸንፍ አይችልም። ይልቁንም በቆመበት እንደ ቦክስና ኪክ ቦክስ መምታትን፣ እንደ ወረርሽኝ ተጋጣሚን ጠምዶ መጣልን እንዲሁም መሬት ላይ ተጭኖ የተለያዩ የብልሃት ዘዴዎችን በመጠቀም ተጋጣሚን ማነቅ ወይም እጅና እግርን በመቆለፍ እንዲሸነፍ ማድረግን ጁጂትሱ ማጣመር ይኖርበታል። ይህ ስፖርት እንደ ሌሎች ስፖርቶች ሁሉ ጥብቅ ህጎችና ዳኝነቶችም አሉት። ተፋላሚዎች የሚጋጠሙት በክብደታቸው ተለይተው ሲሆን ፍልሚያውም ኦክታጎን በሚባል 8 ማዕዘን ባለው ልዩ አጥር ውስጥ ይካሄዳል። በውድድሩ ወቅት የሰውነትን ስስ ክፍሎች መምታት፣ አይን ውስጥ መጎርጎርና መሰል አደገኛ ድርጊቶች የተከለከሉ ናቸው። ድል የሚመዘገበውም በተጋጣሚው በድብደባ ብዛት ራሱን ሲስት፣ በህመም ወይም ባፈና ብዛት እጁን መሬት ላይ መጥቶ መሸነፉን ሲያምን አሊያም ፍልሚያው ተጠናቆ በዳኞች ነጥብ አሸናፊነት ሲለይ ነው። በአጠቃላይ የጆኒና የሴዶ ማርሻል ፍልሚያ የጉልበትና የቴክኒክ ብቻ ሳይሆን የማንነትና የልምድ ፍልሚያም ነው። ይህ ውድድር በኢትዮጵያ ውስጥ ለሚክስድ ማርሻል አርት እድገት ትልቅ ፋና ወጊ እንደሚሆን የሚጠበቅ ሲሆን ከመላው ሀገሪቱ የሚሰበሰቡ የስፖርት አፍቃሪዎችም የዚያ ታሪካዊ ቀን አካል ለመሆን በጉጉት እየጠበቁ ነው። ይህ ውድድር በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እየታየ ላለው የማርሻል አርት እድገት ትልቅ ማሳያ ነው። ጆኒ ከቀድሞ ድሉ ያገኘው በራስ መተማመንና የሴዶ ማርሻል የረጅም ጊዜ ልምድ ሲገናኙ የጥንካሬና የቴክኒክ ፍልሚያ እንደሚሆንም ይጠበቃል። በተለይም ማርሻል ጌታቸው ያዘጋጁት ይህ መድረክ ሌሎች ወጣት ስፖርተኞች ወደ ስፖርቱ እንዲሳቡና ስፖርቱ በኢትዮጵያ የራሱ የሆነ የገበያና የደጋፊ መሰረት እንዲኖረውም ያደርጋል። በጆኒና በንቃተ ህሊና መካከል በተካሄደው የሚክስድ ማርሻል አርት ፍልሚያ በኢትዮጵያ የማህበራዊ ሚዲያና በስፖርቱ ዓለም ከፍተኛ መነቃቃትን የፈጠረ ክስተት ነበር። ይህ ፍልሚያ ከመጀመሩ በፊት የነበረው የምላስ ጦርነትና የዝግጅት ሂደት የብዙዎችን ቀልብ የሳበ ሲሆን
ውድድሩ የተካሄደበት ቀንም በጉጉት ሲጠበቅ የነበረ ትልቅ መድረክ ነበር። ፍልሚያው ሲጀመር ሁለቱ ተፋላሚዎች የተለያዩ ስልቶችን ይዘው ነበር የቀረቡት። ንቃተ ህሊና በቆመበት በሚደረግ ፍልሚያ ስትራይክ ላይ ትኩረት አድርጎ ለመንቀሳቀስ የሞከረ ሲሆን ጆኒ ግን ይበልጥ ወደ ተጋጣሚ በመጠጋትና ጉልበቱን በመጠቀም ጫና ለመፍጠር ሲጥርም ታይቷል። ፍልሚያው በሁለቱ ስፖርተኞች መካከል የነበረውን የጥንካሬ ልዩነትም ያሳየ ነበር። በውድድሩ ሂደት ውስጥ ጆኒ ተጋጣሚው ንቃተ ህሊናን ወደ መሬት በመጣልና የበላይነቱን በመያዝ ረገድ ስኬታማ ነበር። የሚክስድ ማርሻል አርት ስፖርት አንዱ ባህሪው የሆነው መሬት ላይ ተጭኖ የመቆጣጠር ስልት ጆኒ በሚገባ ተጠቅሞበታል። ንቃተ ህሊና ምንም እንኳን ለመከላከል ጥረት ቢያደርግም የጆኒ ግፊትና ያልተቋረጠ ጥቃት መቋቋም ከባድ ሆኖበት ታይቷል። በመጨረሻም ፍልሚያው በጆኒ አሸናፊነት ተጠናቋል። ይህ ድል ለጆኒ ትልቅ በራስ መተማመን የሰጠው ሲሆን በኢትዮጵያ ውስጥ ለሚካሄዱ ቀጣይ የሚክስድ ማርሻል አርት ውድድሮችም ትልቅ በር ከፋች ሆኗል። ከዚህ ፍልሚያ በኋላ ነው እንግዲህ አሁን በጆኒና በሴዶ ማርሻል መካከል የሚጠበቀው ከፍተኛ የገንዘብ ሽልማት ያለበት ፊልሚያ ሊመቻች የቻለው። ይህ በጆኒና በንቃተ ህሊና መካከል የነበረው ፍልሚያ ስፖርቱ በሀገራችን ካለው የመዝናኛ እሴት ባለፈ እንደ አንድ ትልቅ የንግድና የሙያ ዘርፍ ሊያድግ እንደሚችል በተግባር ያሳየ አጋጣሚ ሆኖም በታሪክ ተመዝግቧል። ለመሆኑ ቀጣዩ የዚህ ፍልሚያ አሸናፊ ማን ይሆናል ብላችሁ ትገምታላችሁ? ግምታችሁን ኮሜንት ላይ ያሳውቁን። ሰብስክራይብ ማድረግ እንዳትረሱ። እስክንመለስ ሰናይ ጊዜ